እግዚአብሔር እርቶኝ ለእናቴ 500,000 ብር ወይ ደግሞ ግማሽ ሚሊዮን ብር ስልክላት ያለ ቪዲዮ አለ። በጣም የቆየ ቪዲዮ ነው። እናቴ ሪታየር ከማድረጌ በፊት ከረጅም ጊዜ በፊት የተቀረጸ ቪዲዮ ነው። ያ ገንዘቡን ስልክላት የመጀመሪያ ጊዜ አይደለም የላኩላት። ከዛ በፊት በጣም ብዙ ብሮች ልኬላት አውቃለሁ። ያ ግን እንዳጋጣሚ ሆኖ በቪዲዮ ቀርጬ አስቀምጬው ነበርና እሱን ቪዲዮ አሁን አሳያቸዋለሁ። ይሄን ቪዲዮ እኔ ራሱ ሳየው በጣም ብዙ ጊዜ ሞቲቬት ያደርገኛልና እናንተ ትማሩበታላችሁ ብዬ ስላሰብኩ ነው። በጣም ሞቲቬት ያደርገኛል። አት ዘ ሴም ታይም ከእናቴ ጋር ያለኝን ክሎዝነስ ታዩበታላችሁ። በጣም እየሳቅን ነው የምናወራው። ድምጼ ራሱ እንደዚህ ያለው ከእናቴ ጋር ሳወራ ነው ድምጼ ራሱ ይቀየራል። ከሷ ጋር ሳወራ በሶስት ቋንቋዎች ነው የምናወራው። ሪል ደግሞ የሐረር ሰው ያለውን ይሄ ኦፕንነስ ያለውን ግልጽነት ባህሪና እናንተ ታዩበታላችሁ፣ ብዙ ትማሩበታላችሁ ብዬ አስባለሁ። ቪዲዮውን እስከ መጨረሻ ተከታተሉት። አሁን አስገባላችኋለሁ። ሶ አካውንቷን ጽፌያለሁ እናም ስሟን አምጥቶልኛል። ሶ አሁን እዚህ ጋር ትራንስፈር አማውንት ሌትስ ሴይ 5000 50000 500,000 አይደለ? እንደዚህ ነው። አይ ቲንክ ባለሳሳት ቁጥሩ እንደዚህ ነው አይደለ? ይሄን ትንሽ ሸፈላል ቤሳን አካውንት ሶ ቆይስ ደግሜ ልጻፈው 50 500 5000 50000 500,000 አይደለ? ከዛ ናሬቲቭ ትራንስፈር ነው ትራንስፈር እንበለውና ከዛ ኢትዮጵያን ብር ስሟን አምጥቶልኛል። ኦኬ ይሄው ገብቶላታል። ኦፕን ይሄውና እንደምታዩት ከሚኪያስ ወደ ትነበብ ስጦታው ገንዘቡ ገብቷል ማለት ነው። 500,000 ብር ትንሽ ገንዘብ ነው፣ ግን ልደውላትና የምትለውን ነገር ላሰማችሁ ማሚዮ። ኦኬ አሁን እንዴት እንደምንኖረም ተገባች። ሄሎ ማሚዮ ተኛሽ እንዴ? እንዴ አሁን ደውለሽ አሁን በኋላ ተኛለሽ? አልቀረብም። አሁን ደውለሽ አንቺ ትልቅ ሰው ነሽ ቤተሰተኛሽ ልጅ ነኝ ትይልን? አሁን ቼክ አድርጊ ብሩ ገብቷል እንዴ? ኧረ ብሬን አረሻቢ ላካ ሶሪ ዘጋችሁ። ገንዘቡን ቼክ ልታረገው እንትን ነው አድርኛ ነው በማለ ያወራውባችሁ እና ቄት አሁን ትደውላለች መልሳ ታያላችሁ። ማዘር ደውላለች። አሁን የምትለውን ነገር እንሰማለን። ሄሎ ገባ ሴኔ በኦሮምኛ ምን ነው አረግሽው? ሞቅ አደረገልሽ አካውንትሽን? አነሰችብሽ እኮ ቺቺ ብር እያነሰችብሽ ነው። አንቺ ለመርሻት እናቴ ለመርሻት እኔ በዛብኝ። አንቺ ያኔ ትንሿን ብር አካፍለሽ እኔ ይኸው በ100,000 ተጨናነኩ። አሁን ሚሊዮን አለሽ አካውንትሽ ውስጥ አሁን በሚሊዮን ሆነልሽ። ምን ትፈልጊ? ስንት ሚሊዮን ሆነልሽ? አለ ማለቁ በለሻ እኔ እዚህ እሰራለሁ። አንቺ ሙዩ ባንክሽን እናቴ ሴኔ ማለቅኒ ሴኔ አከሲ ዱቢን እንቅልፍሽ በቶሎ ነቃሽ ማለት ምን ፈረንጆኒ ነቃን ብዙ ተምራችሁበታል ብዬ አስባለሁ። ከእናቴ ጋር ያለን ክሎዝነስ ስንስቅ የነበረውን ፓርት አይታችኋል ብዬ አስባለሁ። እግዚአብሔር ሁሉ እንደሚችል አይታችሁበታል ብዬ አስባለሁ። ልክ እናቴ ትላንትና ላይ የአቅሟን ሁሉ ለፍታ ያላትን እኩል አካፈለችኝ በሰዓቱ። እኔም ደግሞ አሁን ላይ እንደም ስቀልድ ሰምታችኋል አይደለ? አሁን አንቺ ድሮ በነበረ ሰዓት ትንሽ ገንዘብ አካፈልሽኝ፣ እኔ ደግሞ ያው በ100,000 እና በሚሊዮኖች እያጨናነኩሽ ነው እያካፈልኩሽ ነው አንቺን አልኳትና ልክ እንደምታዩት እዚህ ጋር ማለት ነው እናቴ ትላንትና የአቅሟን የችሎታዋን እግዚአብሔር በረዳት መጠን እኔ ላይ ኢንቨስት አደረገች። አሁን ደግሞ እግዚአብሔር በሰዓቱ እሷን ካሳት ማለት ነው። ይሄንን ላሳያችሁ ፈልጌ ነው። ህይወት መርዳት ያለባችሁ ህይወት በጉልበት አትመራም። እሺ ህይወት የምትመራው እግዚአብሔርን በማመንና በማስተዋል ነው። ወዳችኋለሁ። ሁላችሁንም መልካም ጊዜ ይሁንላችሁ። ሌትስ ጎ። ቅድም ለእናቴ 500,000 ብር ስልክ አሳያችሁ። ህይወቴ ላይ ከየት እንደተነሳው አሳያችሁ። ህይወቴ ላይ ብዙ መንገድ አሳያችሁ። እናቴን ሳሳርፋት ብዬ አሳያችሁ። እንደዚህ አይነት ቤት ስኖር ብዬ አሳያችሁ። በጣም ብዙ ነገር አሳያችኋለሁ። ይሄን ሶሻል ሚዲያ ተጠቅሜ ግን ደግሞ ህይወቴ ላይ እስቲ እነዚህ ነገሮች እንዳለ ምንድነው እዚህ ጋር እንዲደርስ ያደረገኝ የሚለው ነገር ልንገራችሁ። አት ዘ ሴም ታይም ደግሞ እዚህ ጋር የደረስኩባቸው ነገሮች ላይ ለኔ አዲስ ነገር አይደሉም፣ አዲስ ቦታም አይደሉም። ትናንትና አይምሮ ላይ የነበሩ ነገሮች ናቸውና እንዴት እግዚአብሔር እነዚህ ነገሮች አካል አለበሳቸው፣ እንዴት ህይወቴ ላይ እነዚህ ነገሮች ወደ መሳካት መጡ፣ የምፈልጋቸው ነገር ማየት ትችላላችሁ። የምፈልጋቸው ነገሮች እንዴት ስጋ እየለበሱ መጡ የሚለው ነገር በደንብ ላስረዳችሁ። እኔ እግዚአብሔር ቪዲዮ ስሰራ ብዙ ሰው እንዲያው ቪዲዮ ሰርቻ አላውቅም። ጌታን 5 ሰው 3 ሰው ምናምን በደንብ ከሰማው ዳስ ማይ ፖይንት እና በደንብ ስሙት። ይኸውላችሁ ህይወታችሁ ላይ ነገ መሆን የምትፈልጉትን ነገር ዛሬ ሜዲቴት ማድረግ መቻል አለባችሁ። ለምሳሌ አንድ ጉድ ዊች ምን አለች መሰላችሁ?
አንድ ቀን ልክ ቪዲዮ እያየሁኝ ምን ትላለች ጉድዊች አንድ ሰው አለች ከመተኛቱ በፊት እንደተኛ ማስመሰል አለበት አይደለ? እናንተ ሪል እንቅልፍ ለመተኛ ከፈለጋችሁ ከመተኛታችሁ በፊት አይናችሁን ጨፍናችሁ እንደተኛ ሰው ታስመስላላችሁ። ያኔ ነው ትክክለኛውን እንቅልፍ የምትተኙት አይደለ? ልክ እንደዚህ ሁሉ ህይወታችን ላይ ነገ መሆን የምንፈልገውን ነገር ዛሬ ላይ እንደሆነ ሰው ማስመሰል ስንችል ነው ነገ ላይ መሆን የምንፈልግበት ቦታ ምን ሆነው መድረስ የምንፈልግበት ቦታ ምን ደርሰው። ይኸውላችሁ አንድ ሰው ለምሳሌ የቤት ኪራይ ያለበት አንድ ሰው ባነሳላችሁ የ3 ወር የቤት ኪራይ ውዝፍ አለበት እንበል ፎር ኤግዛምፕል ነው። አንድ ሰው የ3 ወር የቤት ኪራይ ውዝፍ አለበትና ልክ ሁሉ ጊዜ አከራዮቹን ባየ ቁጥር አንገቱን ደፍቶ ነው የሚያልፈው። ለምን አልከፈለም? የቤት ኪራይ ነገ ድንገት ስልክ ተደውሎለት በቃ እከሌ እንዴት ደህና ነህ ነቀ ነገ የሆነ ስራ እንሰጣለን ስራው ግን ከመጨረሱ በፊት ቀድመን 300 ሺህ ብር እናስገባልሃለን ቢሉት ይሄ ሰውዬ እግዚአብሔር ላቸዋለሁ አንገቱን ቀና አድርጎ ነው የሚወጣው ከቤት። አከራዮቹ ባሉበት አንገቱን ደፍቶ እንደገባው የቤት ኪራዩን ሳይከፍል ግን አንገቱን ቀና አድርጎ መውጣት ይችላል። ለምን ነገ ገና 300 ሺህ ብር ይገባልኛል በሚል ሐሳብ አካውንት ውስጥ ገንዘቡ አልገባም፣ ነገ ግን እንደሚገባ እርግጠኛ ስለሆነ ሜዲቴት ስላደረገው እሱን ምን አድርጋ አንገቱን ቀና አድርጎ ይራመዳል። አያችሁ አይደል? ኢቭን ቢገባ ራሱ ባይዘው ደስተኛ ስትሆኑ ገንዘቡ ቁጥር ነው እሺ የገባው እንጂ ሪል ገንዘባችሁ የለም እጃችሁ ላይ ቁጥር ነው የተጻፈላችሁ። ግን የኔ ነው ቁጥሩ በሚል ሜዲቴት አድርጋችሁ የትም ሆቴል ገብታችሁ ትዝናናላችሁ። ምን ትላላችሁ? This is the power of meditation. This is the power of meditation. አያችኋል? ይሄ ሰውዬ የ3 ወር ውዝፍ ኖሮበት አንገቱን ደፍቶ እንደተራመደ ነገር ግን በአንድ የስልክ ጥሪ ቀና ብሎ መራመድ እንደቻለ እናንተም ነጋችሁን እንደምትኖሩት ሜዲቴት ካደረጋችሁ እግዚአብሔር ምስክር ህይወታችሁ ላይ ትለውጣላችሁ። እኔ ለምሳሌ ባነሳላችሁ ባይዘው የዘራችን የሙሉ የቤተሰቡ ዘር ማለት ነው የመጨረሻ ልጅ ነኝ። እሺ የሁሉም የመጨረሻ ልጅ ነኝና የቤተሰቡ አሁን ነው የተወለዱት ከኔ ቤታች ያሉ ልጆች አሁን ገና የአንድ ዓመት ልጅ አሁን ናቸው ከኔ ቤታች ያሉ ልጆች የተወለዱት እሱንም ከዝኖቼ የወለዷቸው ልጆች ናቸውና ሁልጊዜ የምላለው ልክ ቤተሰብ ውስጥ ጥያቄ ሳይ የሆነ ነገሮች ሲፈጠሩ የሆነ ቤተሰቦች ሲያወሩ ስሰማ ጌታ ሆይ እላለሁ እስራኤልን ከግብጽ ለማውጣት ሙሴ መረጥከው አንድ ሰው እኔንም ይሄን ቤተሰብ መለወጥ የምትፈልግ ከሆነ እባክህ እኔ መረጠኝ እላለሁ። እባክህ አዎ ልጅ እንደሆንኩ አውቃለሁ የቤተሰቡ የመጨረሻ ልጅ እንደሆንኩ አውቃለሁ ግን ደግሞ እግዚአብሔር ከእድሜ በላይ አንተ ታሳድገኛለህ ነበር ሁሉ ጊዜ ተረዳሽኝ አይደለ? ልክ እነዛ ለናቴ አሁን ላይ 500 ሺህ ላኩ ስላችሁ የዛን ጊዜ ቁጭ ያስባሉ የሆነ ነገር ማዘር ስትፈልግ የሆነ ነገር ስትሰራ ምን ሳይ ለናቴ ያንን ስልክላት ሜዲቴት አደርገዋለሁ። ገባችኋል? አሁን ገና ቤተሰቦች ላይ በጣም ብዙ መንገዶች ቢቀሩኝ እግዚአብሔር ምስክሬን እንደማሳካው 100% እርግጠኛ ነኝ። ለምን እኔ ባይዘው ህይወቴ ላይ ያያቸዋቸው ነገሮች እንዳለ ሳረጋቸው በጣም ደስተኛ ሆኜ አላውቅም። በጣም ሃይፕ ሆኜ አላውቅም። ለምን ሃይፕ ሆኜ ማላውቀው ህይወቴ ላይ ያልሆነ ወይ ደግሞ ያላሰብኩት ነገር አይደለም ያደረኩ የነበረው ትላንትና ላይ ያሰብኩት ነገር ነበር ጊዜው ደርሶ አሁን ላይ ደረሰና አደረኩትኝ። ሰው ሁሉ ጊዜ በዚህ ማይንድ ሴት ነበር ራመድ የነበረውና እናንተም ህይወታችሁ ላይ እግዚአብሔር ላችኋለሁ ሜዲቴት የምታደርጉት ነው የምትሆኑት። መጽሐፍ ቅዱስ ባይዘው ሲናገር ይላል ነገር ግን በእግዚአብሔር ሕግ ደስ ይለዋል ሕጉን በቀና ቢል ያስባል እርሱም በውሃ ፈሳሽ ደን እንደተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ይልና የሚሰራው ሁሉ ይከናወንለታል። ነገር ግን በእግዚአብሔር ሕግ ደስ ይለዋል ሕጉን በቀና በሌሊት ያስባል። ይሄም ማሰብ ማለትም ባይዘ ሜዲቴሽን ነው። እግዚአብሔር የሚሰራ ሁሉ ይከናወንለታል ከማለቱ በፊት የእግዚአብሔርን ሕግ ያስባል ይላልና ሁሉ ጊዜ ህይወታችሁ ላይ መጽሐፍ ቅዱስ የሚነግረን ኢያሱ ምን አለ መጽሐፍ ቅዱስ ሕጌን አስብ ቃሌን አስባለሁ ከዛ በኋላ ከፊት እወጣልሃለሁ ጎዳናና አቀናልሃለሁ። ይሄ ሁሉ ነገር እግዚአብሔር ሲነግረው መጀመሪያ ግን ሕጉን እንዲያሰላስል ነው ያደረገው። አያችሁ አይደል? ስለዚህ ምን ጊዜ ሜዲቴሽን ህይወታችሁ ላይ ፓወርፉል የሆነ ነገር እንደሆነ እንዳትረሱ። ወዳችኋለሁ። ከእናቴ ጋር ያለኝን ተጫዋችነት ባህሪያችንን ክሎዝነሳችን አይታችኋል ብዬ አስባለሁ። በጣም ብዙ ተመራችሁበታል ብዬ አስባለሁ። ሁላችሁንም ወዳችኋለሁ። ይሄን እንዳትረሱ። መቼም ቢሆን ሜዲቴሽን ኢዝ ዘ ፓወርፉል ቲንግ ኢን ዮር ላይፍ። ወዳችኋለሁ።